ሰባት መቼ ይጀምራል? ፓስፖርት ያስፈልጋል ወይ? $1 ክፍያ እንዴት ነው የምንከፍለው? 12ኛ ክፍል አልጨረስኩም የሚሉ ጥያቄዎች ብዙ ጊዜ ደርሱኛል። በዛሬ ቪዲዮአችን ላይ ይህንን ጥያቄ የመመልስላችሁ ይሆናል ማለት ነው። አይ ሆፕ በዚህ ቪዲዮ መጨረሻ ሁላችሁም ስለ ዳይቨርሲቲ ቪዛ የምትረዱ ይሆናል። በተጨማሪም ደግሞ ዲቪ 27 የቆየበትን ምክንያትም በዚህ ቪዲዮ ነግራችኋለሁ ማለት ነው። በተጨማሪም ደግሞ መቼ እንደሚጀምር የነገሩት ነገር አለ። እሱንም ደግሞ አንድ ላይ አድርጌ የምነግራችሁ ይሆናል። ከዛ ፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል የተለያዩ አዳዲስ ኢንፎርሜሽኖችን ሼር የማደርግበት ቻናል ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ የደወል ምልክቷን በመንካት በየቀኑ አዳዲስ ቪዲዮዎችን ስለቅ ወደ እናንተ እንዲደርስ ማድረግ ትችላላችሁ። አሁን ወደ ቪዲዮ እናልፋለን። የብዙዎቻችሁ ጥያቄ የነበረው ብዙዎቻችሁን ኮሜንት ላይ ስጠይቁኝ የነበረው ጥያቄ ምንድነው ዲቪ 27 መቼ ይጀምራል ብላችሁ ብዙዎቻችሁ ስጠይቁኝ ነበረ። በዚህም ጥያቄ መሰረት አንዳንድ ዌብሳይቶችን ቼክ ሳደርግ ነበረ። ዲቪ 27 ዲሌይድ እንደሆነ የተለያዩ ኢንፎርሜሽኖችን አግኝቻለሁ ማለት ነው። ምክንያቱም ደግሞ አሜሪካ ላይ ገቨርንመንት ሻትዳውን ወይም ደግሞ የበጀት እጥረት ስላጋጠመ ሁሉም መስሪያ ቤቶች ዝግ ናቸው። ምንም አይነት ሰው እየሰራ አይደለም። አስፈላጊ ካልሆኑ ስራዎች ወይም ደግሞ የአየር ማረፊያና የተለያዩ ስራዎች ውጭ ሁሉም ሰዎች ስራ እየሰሩ አይደለም። አሁን ላይም እየተከፈላቸው አይደለም። በዚህ ምክንያት ዲቪ 27 ኤርሊ ኦክቶበር ወይም ደግሞ የኦክቶበር የመጀመሪያው ሳምንት ውስጥ ላይ ይጀምራል ተብሎ ሲጠበቅ የነበረው እስካሁን ግን አልተጀመረም ማለት ነው። ዛሬ ይህንን ቪዲዮ በሚሰራበት ታይም ኦክቶበር 7 ነው ማለት ነው። 4 ላይ ወይም ደግሞ 5 ላይ ከዛም ደግሞ አነስ ካለ 2 ላይ መጀመር ያለበት ዲቪ እስካሁን አልጀመረም ማለት ነው። በዚህ ምክንያት ብዙዎቻችሁ የተለያዩ ኮሜንቶችን ስጽፉልኝ ነበረ። ዲቪ 27 ዲሌይድ እንደሆነና መች እንደሚጀምር ደግሞ በቅርቡ እንደሚናገሩ ዳይቨርሲቲ ወይም ደግሞ ዲፓርትመንት ኦፍ ስቴት አሳውቀዋል ማለት ነው። ስለዚህ እነሱ ቆርጦ የሚነግሩበትን ቀን መጠበቅ ነው ያለን አማራጭ። አለስ ኤግዛክት ቀኑን ማወቅ አልችልም፣ ምክንያቱም እነሱ ኦፊሻል ያደረጉትን ነገር እዚህ ላይ ወይም ደግሞ እዚህ ቪዲዮ ላይ መጥቼ መናገር ስለማልችል ዋንስ እነሱ በቅርቡ እናሳውቃለን ብለውናል። እነሱ እንዳሳወቁን መጥቼ ቪዲዮ የምሰራላችሁ ይሆናል። መች እንደሚጀመርና ምንም እንደሚያስፈልጋችሁ ቪዲዮ የምሰራላችሁ ይሆናል ማለት ነው። ሌላው ደግሞ ብዙዎቻችሁ የምጠይቁኝ ጥያቄ ምን አዲስ ነገር አለ፣ ምን አዲስ የወጡ ህጎች አሉ የሚለው ነው። የመጀመሪያው በዲቪ 2027 ይካታል ተብሎ የተወሰነው ወይም ደግሞ ፐብሊክ የሆነው ውሳኔ ምንድን ነው? $1 ሬጅስትሬሽን ፊ ነው። ወይም ደግሞ ዳይቨርሲቲ ቪዛ ላይ ስትመዘገቡ ወይም ደግሞ ማመልከቻችሁን ስታስገቡ $1 ማስገባት ወይም ደግሞ ማመልከቻችሁን በምትሞሉበት ሰዓት $1 መክፈል እንዳለባችሁ አሳውቀዋል ማለት ነው። ይህም $1 ለየቤተሰብ አባል ለእያንዳንዱ የሚከፈል ወይም ደግሞ አንድ ሰው ሲመዘገብ ለአንድ ሰው $1 እንደሚከፈል ኤክስፕሌን አድርገዋል ማለት ነው። ብዙዎቻችሁ ደግሞ ስጠይቁኝ የነበረው ሌላ ጥያቄ ምንድን ነው እንዴት ነው ገንዘቡን መክፈል የምንችለው የሚለው ነው። ሞስት ፕሮባብሊ ሊሆን የሚችለው እነሱም እንደገለጹት ከሆነ እዛው ዲጂታሊ ኤሌክትሮኒካሊ በሆነ መንገድ ክፍያው እንደምንፈጽም ነው የነገሩት። ይህም ማለት የእነሱን የክፍያ አማራጮች በመጠቀም ማለትም ማስተር ካርድ፣ ቪዛ ካርዶችን በመጠቀም $1 ነው የምንከፍለው። ስለዚህ ዶላር የሌላችሁ ሰዎች የምትሞሉበት ታይም ላይ ዶላር ስለሚያስፈልጋችሁ $1 እንድታዘጋጁ፣ ዶላር ሰዎች ደግሞ እንዴት መሙላት እንደምትችሉ በቪዲዮ መጨረሻ የማሳያችሁ ስለሚሆን እስከ ቪዲዮ መጨረሻ ይህንን ቪዲዮ ማየታችሁ እንዳደረሱ። ስለዚህ አዲስ የተካተተው ነገር ይሄ ነው ማለት ነው። አምና ያሉ የትምህርት ህጎች እንዲሁም ደግሞ የስራ ልምድ ህጎችም እንዳሉ ናቸው ማለት ነው። ሌላኛው በጣም ጥብቅና ሁላችንም ቼክ ማድረግ አለብን ብዬ የማስበው አዲስ ነገር ምንድን ነው? ብዙዎቻችሁ የምጠይቁኝ ነገር አለ። እሱ ምንድን ነው? ፓስፖርት ያስፈልጋል ወይ ነው። ብዙዎቻችሁ ይህንን ኮሜንት በየቪዲዮዎቼ ስር አገኛለሁ። ፓስፖርት ያስፈልጋል፣ ፓስፖርት የለኝም ብዙ ሰዎች ትሉኛላችሁ እና ስለዚህ ስለ ፓስፖርት የተወሰነ ነገር ልበላችሁ። አሁን ላይ ዛሬ ቼክ ያደረኩት ኢንፎርሜሽን አለ። እሱ ምንድን ነው? ዳይቨርሲቲ ቪዛ ቫሊድ የሆነ ኤክስፓየርድ ያላረገ ፓስፖርት ነምበር መካተት እንዳለበት ማመልከቻ አስገብተዋል ዲፓርትመንት ስቴት ማለት ነው። ስለዚህ እስካሁን ዲሳይድ አላረጉም ማለትም አልተወሰነም። ኖቲስ ነው ያደረጉት፣ ብቻ ኢንፎርሜሽኑን ብቻ ነው ፕሮቫይድ ያደረጉት። ነገር ግን እስካሁን ምንም የተሰጠ ማሳወቂያ ወይም ደግሞ እንዲጸድቅ የተሰጠ ነገር የለም። ነገር ግን ዋንስ እንዲጸድቅ ካደረጉ ኮንፊርም ያደረጉ ከሆነ እያንዳንዱ ዲቪን የሚሞላ ሰው ፓስፖርት ያስፈልገዋል ማለት ነው። ስለዚህ በዚህ ጉዳይ ላይ ፓስፖርት ያስፈልገዋል አያስፈልግም ብዬ መመለስ አልችልም፣ ምክንያቱም ያልተወሰነ ጉዳይ ስለሆነ ማለት ነው። ሁላችንም ይህንን ማወቅ የምንችለው ዳይቨርሲቲ ቪዛ በሚከፈትበት ታይም ዌብሳይቱ ላይ ገብተን ቼክ ስናደርግ ነው። ነገር ግን አሁን ላይ እየወጡ ያሉ ዜናዎች እንደሚነግሩን ከሆነ ለዲፓርትመንት ኦፍ ስቴት ቫሊድ ፓስፖርት ወይም ደግሞ ኤክስፓየርድ ያደረገ ፓስፖርት ነምበር ዌብሳይቱ ላይ መካተት እንዳለበት ወይም ደግሞ ማንኛውም ዲቪ የሚሞላ ሰው ቫሊድ የሆነ ፓስፖርት መኖር ወይም ደግሞ መያዝ እንዳለበት እንደሚፈልጉ ለዲፓርትመንት ኦፍ ስቴት ኖቲስ አድርጓል ወይም ደግሞ ማሳወቂያ ጽፈዋል ማለት ነው። ነገር ግን እስካሁን ዲሳይድ አላደረገም። ፐብሊካሊም ኦፊሻሊም የወጣ ነገሮች የሉም። ዛሬ ነው ይህንን ነገር የሰማሁት። ዛሬ ደግሞ በተጨማሪም ደግሞ የወጣ አዲስ ነገር ቅድምም እንደነገርኳችሁ የሚጀምርበትን ቀን ወይም ደግሞ ዲቪ 27 የሚጀምርበትን ቀን በቅርቡ ዲሳይድ አድርጎ እንደሚነግሩ ካሚንግ ሱን ብሎ በዌብሳይታቸው ዲፓርትመንት ኦፍ ስቴት ገልጸዋል ማለት ነው። ስለዚህ መጠባበቅ ነው የሚጠበቅብን። ሜጀር ያልኩት አዲስ ነገር እነዚህ ናቸው። የፓስፖርቱን ጉዳይ ተከታትዬ የማሳውቃችሁ ይሆናል ማለት ነው። የተለያዩ አዳዲስ ኢንፎርሜሽኖችን ሼር የማደርግበት ቻናል ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ የደወል ምልክቷን በመንካት በየቀኑ አዳዲስ ቪዲዮችን ስለቅ ወደ እናንተ እንዲደርስ ማድረግ ትችላላችሁ።